ሲላዳ ዋናው እኔ ባንቺ ከውቅያት ወሻላ ማሬ ወሽ አረ ይተገራል አነስ በቃኝ መረረኝ ምንድነው ሳሳልቤ አሞልዶ መንፈስ ቅዱስ አቀ በስመ አብ ይሉምናል ማነው ሄሎ ዟል ከዘለው ዶማደለው ግን ቆፍርሃለው አንተ ብትሄድም ሌላ መቻጣለው ቢያንስ ቢበዛ የሰው መነሻ ነው ፍቅረኛ ማሊዘው ስለምከሳ ነው መግማት ሰላም ጤና ይስጥልኝ ፍሬንዶቼ እንዴት ናችሁ? ሁሉ አማን ነው? እግዚአብሔር ይመስገን እኔ ሰላም ነኝ። ዴይ 18 ዛሬ እንግዲህ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። ውጭ ነው ያለሁት ከዚያ የለም ሪአክት እናደርገው ቤት ውስጥ ነው ሆኖ ዛሬ አየሩ አሪፍ ስለሆነ ከዚህ በኋላ አየሩ አውሮፓስ የተቀየረ ሰመር እየመጣ ስለሆነ ውጭ ይወጣ ሪአክት እናደርጋለን። የተለያዩ ቪዲዮዎችን ብሎጎችን እንሰራለን። ምርጥ ፋንሲ ቦታዎችን አሳያቸዋለሁ። ኢቭን ከቻልኩኝ ከሀገር ወጣ እያልኩኝ የተለያዩ ከተሞች ዋና የሚታወቁ ጥንታዊ ከተሞችን ለማሳየት እሞክራለሁ ማለት ነው። እንደምትወዱት አልጠራጠርም። አሁን ያለሁት ያው ሰፈር አካባቢ ነው። ሆኖም ግን እንዳልኩት መደጋገም ሳይሆንብኝ ብሎጎችን እንሰራለን ማለት ነው። ይመቻችኋል፣ ትወዱታላችሁ። እንደምታዩት ደግሞ አካባቢ በጣም አሪፍ ስለሆነ ጥሩ እይታ እንፈጥራለን። ከዚህ በኋላ ከቻለን ውጪ ይወጣል አንዳንድ ፓርኮች ላይ ምናምን ነገር ሪአክሽን ቪዲዮዎችን ለመስራት እሞክራለሁ። በያላችሁበት ሰላማችሁ ብዘት ይበል። ቤት ስቱዲዮ እንገናኝ። ቻው ቻው ቻው። እወዳችኋለሁ። ለማንኛውም ሙኒክ ማድረገው ራሴ ሪሞትሊ ኮንትሮል እያደረኩት ነው በስልኬ ማለት ነው። ካሜራዬን ከዛ ጋር ማቅረብ እችላለሁ። እቺ ካሜራ ለዛ ነው ሰጀስት ያደረኩት። በጣም ቤስት ናት። እንደፈለጋችሁ ሪሞትሊ መጠቀም ትችላላችሁ። የሰው እርዳታ ምናምን ነገር ያስፈልጋችሁ ራሳችሁ ሁሉ ነገር ኮንትሮል አድርጋችሁ በስልካችሁ መስራት ትችላላችሁ። ማቅረብ ማራቅ ምናምን ነገር እንዳለ ማለት ነው። ብቻ እናንተ ጥሩ ቦታ ላይ ማስቀመጥ ነው የሚጠበቅባችሁ። ኤኒዌይ እንዳልኳችሁ በኋላ እንገናኛለን። ቤት በሰላም ቆዩልኝ። ይመቻችሁ። እስቲ ትንሽ ራቅ ትንሽ እየመሸ ስለሆነ ወደ ቤት መግባት አለብኝ። በቃ በኋላ እንገናኛለን። ባይ ወሳብ ቤተሰቦቼ እንዴት ናችሁ? ሁሉ አማን ነው ወይ? ይኸው ተመልሼ መጥቻለሁ። የውጭ ድባብ ምናምን ነገር በጣም አሪፍ ነው፣ ይመቻል አይደለ? ከዚህ በኋላ እንግዲህ ሰመሩ በጣም ሲጠነክር ፀሐይ ወጣ ስትል ውጭ እየወጣን ነው ምን ቀርጸው ሪአክሽን ቪዲዮዎችንም እዛ እንሰራለን እንደየቦታው ተወስኖ ማለት ነው። ለዛሬ እንግዲህ በጣም ምርጥ ሃሌሉያ የሚያስብሉ ቪዲዮዎችን ይዤላችሁ ማለት ነው። ስሜታዊ ላለመሆን ሞክራለሁ። ኤኒዌይ ለዚህ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን ይቻላል፣ አያስከፍልም። ሌላ ደግሞ ቪዲዮ ከተመቻችሁ ካያችሁ ከጨረሳችሁ ከዝናናችሁ በኋላ ላይክ ማድረጉ እንዳይረሳ። ይመቻችሁ። ቀጥታ ወደ ቪዲዮ እንግባ። ፒስ ስጠላለ ቆራ አነስ በቃኝ መረረኝ ወደ ላይ ይለኛል ያስታውከኛል። ሽንት ቤት ነው ምድሪቷ ትሸታል። ቆይ ቢትቦክስ ነው ምንድነው የሚሉት? ቢትቦክስ ነው የሚባል ልክ ነኝ ያለ እሱን እያደረገ ያለው አስተላል ምንድን ነው? እኔ ማለት አልችልም። እስቲ ቢትቦክስ እንደዚህ ከሆነ ግን ሞራል መንካት እኮ ተገቢ አይደለም። የቻለውን እየሞከረ ነው ልጅ። ምንድነው ሳሳልቤ አሞልዶ መንፈስ ቅዱስ አቀ በስመ አብ ይሉምናል ማነው ሄሎ ባሪክ የምትባል ሰው ኢትዮጵያ እንዳብሰዋል እንደ መቀመጫ እንዳብሰው ነው የሚያረከው yes
ስሜታዊ እንዳትሆኑ እዚህ ጋር ስሜታዊ ላለመሆን ሞክራለሁ። ተጠንቀቁ። የመጀመሪያው ፊቱ ሪያክሽን ፈገግታ ምናምን ነገር ሾቋችኋል። ከዛ በኋላ ያስበላል ወይ ጉዴ አዘላለም ሲወቅ ቀቺ ነፍስ እኮ እንደዚህ ናት እኮ። በጣም እኮ ነው የሚያስደነግጠው። ስፔሻሊ ከኋላ አላሰባችሁ ነገር ይተዋችሁ እንዳደነግጡ ጫሙ ምናምን አቡ ይደብራል። በእናትህ የራስ ጉዳይ ነው። አንቺ ሲኒ ቆንጆ ኤፕስ ክሬማ ሰጋር ሻምቹ ወየው ጉዴ ናይ ኧረ ወየው ገና አፍንጬ ጋር እንደደረሰ እኮ ነው። በቃ ፌንት የበላሁት ነው እኮ የምልህ እናንተ ጋር ነው እኮ የነቃሁት። ዶክተርዬ ግን አይምሮ ጤነኛ ነው? በግራ በኩል ነው የሚያመኝ። የስሜት ሕዋሴ እኮ ነው የተዘጋው ዶክተር። ዶክተርዬ እኔ የምልህ እኔ እንደዚህ እንዳክምከኝ ምን አለበት እግሯን ብታክምልኝ እንዴ? አረ ያልሞተ ጣት የለም። አይዞህ ትድናለህ። አረ እኔ እድናለሁ። እሺ ግን እሷን ምግር አደራ። ምን ቀረ ምሳደርሰው እግርሽ ነክቶታል። እሺ ብላበይ እካ እግር ይኸው እግር ዋው ደስ የሚል አገላለጽ ነው የገለጸው። ወይ በጭ ደስ ይላል። ዋናው መጨረሻ አልጠበኩኝም እስከ ጭራሽ ወደ አልፏል። በቃ በስርዓቱ አልፏል። ሌላ ምንም የሚያደራድር ግድ የለም። እሺ ያየው ሰው የለም። ይሄንማ ልገምላችሁ የሆነ አካባቢ ላይ እዚህ ጋር ሽውት ከዚህ ጀምር ያለው እዚህ አካባቢ አራይ ቆይ ሽውት ዞል ከዘነው ታሪ ትብራል። ኢየሱስ ወይኔ በይደበት የተጠባጠበ በኢየሱስ በመዳር ያለስ ሲዘገጥ ሰገራው ሙቋጥር እስከሚያቅጡ ድረስ ነው ጨምቆ ያዘ። እኛ የከተማ ልጆች አዲስ አበባ ልጆች ቲክቶክን ስንጠቀም ማለት ተጫት ሲጋራ ከሱሳሱ ስርቀን ይሄ ጅል ነው አልለቃም። እኔ ልብያልኩ የአዲስ አበባ ልጅ ነኝ። እንዲህ አይነት ፋራዎችን ማየት አልፈልግም። ያውም የቄራ የጀት ቆሻሻ ትንሽ ጋብቶኛል። እሺ ረጋበል አጮቴን በልኩ የምን ማንቀላፋት ሰው የነካ አንቺ ነበራ እዛ ጨለማ ቤት አስገብቶ ዘቅዝቆ እንትንሽ ላይ በሃይላንድ አንጠልጥሎ ማግራፍ። ለነገሩ ምንሽ ላይ አንጠላጥላሉ? ማንጠልጣያ ቢስ የሌሊቱ ፍልሚያ ብንደጋግመው እኛ ከተስማማን ከልካይ ሰው ማን ነው? አብዳሽ ነው ነው ሲጀምር እንዴት ነው የሚያደርገው? እሽት አርገኝ እንደ ገብስ ቆሎ ጸጋ ተርከሰከሰች። ሊስትሮ ትፈልግና
ጸጋ ማርገሽ ስውር ተሰፊያለሽ ጸጋ ታልከሰከሰች ሹባሽ ታለች ሚስቱ የሆነስት ማግጠራ ደርሶባት ጸጋ ተልከሰከሰች ካደች ነይ ውጪ ተብለሻል እኮ በቃ እንዳደረግጡ ደስ ይላል ኦኬ ያናቴ አተናው ወይወድሻለሁ ጀስ ቤስቲ አንቺ ስላለሽኛ መሰገናል ወራታን how hold on bro ያባረክ መንገድ ተሳከማና ለምድር አንቺ ነኝ He was fallen into bad paradox. እንዴት ነው እንዴት አያችሁ እዚህ ላይ ምን አስተያየት አላችሁ Okay, let's move to another video. Rajudi, የተረገመ ዝንጀሮ ምን እንደሚያሽፉ ታያለሽ አረግ ግፍ ያ ተወኝ እስቲ ተወኝ ይተከታተለ እኮ ተመልሶ መጣ ደግሞ ይገኛል Let's move to another video, yeah? በቃ ወሰለ How to explain this? ማቱ 16 ነበር ወይስ 19? Okay. Oh my god. ምንድን አሽ አውራት እኮ ነው ምን ብላችሁ አሪ ኤክስፕሌን ማድረግ የምትችሉት እንደዛ የታጋጣኝ ቢያጋጣችሁ this vision የማየት አቅም ነው አድርስ ለሌላ ምንም ማይባል ማያርስ ወዮ ጉዴ okay let's move to another one don't leave without watching twist ይላል አንዳንድ የውጮቹን መቀላቀል አሪፍ ስለሆነ ፈተና የሚያደርግ ስማት What up? Really? ሌላ ያስብላል አትቀብለቡ መቅለብለብ አያስፈልግም ነው ዋናው ምክሩ መቅለብለብ አያስፈልግም ነው ኦኬ ሌት አስ ሙቭ ዘ ኔክስት ቤት ቁጭ ብለህ ለብቻ ቁጭ ብለህ ነው ለብቻ ቁጭ ብለህ ሰሚራ የለችም ኦስማንም የለም ኦስማንም የለም ዛሬ ለመሐመድ የመሐመድ በረከት አስከፍት ማን ነው መሐመድ ማሙድ ገባው ማን ነው ማሙድ አንተ አዎ ይመችኛል ይሰራቸው ሰዎች እንዳለ በቃ ዩኒክ ቤስት ናቸው ዶማ አይደለም ግን እቆፍርሃለሁ አንተ ብትሄድም ሌላ መቻጣለሁ ቢያንስ ቢበዛ የሰው መነሻ ነው ፍቅረኛ ማሊዘው ስለምከሳ ነው እናትለትና ምንድነው እንዲህ ስፍጥና ፋራ ጨዌ ተራምድ ውጣልኝ በትትና አንተ ወራዳ ማን ያባክ የትኛው ጀግንነት ነው አንተ እንደዚህ እዚህ ፌስቡክ ላይ መጣ ምትተፋ ምታቀረሽ አንተ ፈለከኝ መሰል ዛሬ ሲመጣ ዝና
የመጨረሻው ተመችቷችኋል? እኔ በጣም ያዝናናኝ ሞጣ ራሱ በስድብ አልተቻለ። Let's move the next one. Okay, ወደ ቀጣዩ ደግሞ ሲዲድ husband hearing wife was for the first time. Yeah. Can you hear the sound of your own voice? Yeah. Thank you so much. I'm so excited. Thanks for giving such a face, and I can call you on your cell phone now, baby. And you can talk to my dad about his Whoa, are you okay? Is that too loud? No, not too loud. The voice that's annoying. You don't hear that? I have to hear this forever. Don't be silly, baby. Oh, there we go again, Doc. You know why this guy's smiling? Because he's probably deaf and he can't hear his wife's voice. Doc, please take it off. Empty, please. Relax. This is a celebration. Trust me, from one married man to another, you'll get used to it. I don't believe any word that came out of your mouth. Your little lips. እንደዚህ የዚህ ያክል ደረጃ እስክላል ያ ኦኬ ሜታዊ ላለመሆን ሞክራለሁ እኔም ይሰራል እንጂ እንዴ አይለቀቀም እኮ ስሜታዊ መጀመሪያ መጠንቀቃችን እሺ ጥሩ ነው ግን አረ ነው Oh my በኢየሱስ ዘና ብለህ ዳባሽ ምንም አያስፈልግም እዛው ይቆጣል ቪዲዮ መሰራው ጣውላ ቂጥ እያላችሁ ለምትሰድሙኝ ነው እና እንኳን አይደለም እኔ በቤተሰቤም ጣውላ ቂጥ የለም አራባክሽ ስዞር ግን ማለት ነው መጋኛ ቢመታችሁ ንዘጋጅ ብትደነግጡ መብረቅ ቢላችሁ የለውበትም ወደምስ ቅዱስ የቂጥ ጋኔ ሊያዘው ቅዱስ የቂጥ ጋኔ ሊያዘው In that moment boys waiting to see her yes I felt አርጀንቲና ዋንጫ በልታለች አንተ ግን ቁርስን በልተሃል ብሮ ሞላላ የብሮ ፓፓያ ወተርሜሎ ሁሉንም በላች አርጀንቲና ዋንጫ በዋንጫ እሺ ምን ይጠበስ ሀባ ያው ላይፍ I'm saying I get it ትንሽ የመደሰት ያስፈልጋል ግን አትበል ትንሽ የመደሰት ያስፈልጋል አትበል ምን ይመስላል አንተ ሾጣጣ የመርዝ ብልቃጥ ምንድነው የምትለው ምን አርጉ ነው የምትለው እኔ ባንቺ ቅርብያት ወሸላ ማሬ አረ ይደገማል ወሸላ ማሬ ከብርትሴ እቺ ደግሞ የማንሽ ጋለሞታ ሞትኛ ተርኩልሽ ተጣጣ ነፍሴ ለዶክትሬት አይደለም ለኮፍያ የማይበቃ ጭንቅላት ያለው ዱባ ራስ አፍቅራ አንጀሊና የኔ ሞናሊዛ አብሻም እንዴ ማበዷ ለኛ ጥሩ ነው አፈተላታው ዋዛነሲያ ያሮጊት ቦዘኔ ሊያሰተኝ ነው በቃ ግልቢያ ነው ይመስለው ዝም ብለሽ አንቺ እንዳባረስ ዝም ብለሽ አትጋልቢ አንተም ብሎ ሌባ እትት ብለህ ልቤት ገባ ገደል ግቡ በቃ ብታቀምንሽ እግዚአብሔር ይልሽ እንደው የደነበረ በሬ ይራስሽ አርጀንቲና ዋንጫ በልታለች አንተ ግን ቁርስን በልተሃል ብሮ ደግሞ ያለም ወረዱበት እኮ የተለያዩ ቪዲዮዎች አላፍ ዝም ባይገባም አይደለም የሚባለው ዝምባ ችግርን ተመልከቱ ማለት ነው እኮ የድህነት አስተሳሰብ ነው ይችጋራ ማስተሳሰብ እንዴት ስራ እንደምጠላ ካልሲንም ምናምን ምጠር ብለዚህ ገምታት ተጣለ ሉክ እንዴት አላማ እንደሌለ ተቋራ አርጀንቲና ዋንጫ ቀደም ሰው ውጣ ባዶ ነው መሰለኝ ስነካካ ያስተጋባል ወይኔ ተምሬ እንዲያው ቀረው በከንቱ ከስሬ ያው
የለፋሁበትን የለፋሁበትን የአንድ ቀን ፈተና ጣለኝ በድንገት ወይኔ ሰነፉ ወይኔ ሰነፉ ወይኔ ሰነፉ Das muss man also ran, ja. Oh my God! በልበላለኝ ወኔ ተናነቀኝ ተነሳብኝ ዘራፍ በልበላለኝ ናክረም ከኔ ከንፍ ሼሙና ያስጠላል። እንግዲህ ጋይሶች ምርጦች ቤተሰቦች ለዛሬ የተዘጋጁት ቪዲዮዎች እነዚህን ይመስሉ ነበር። አይ ሆፕ ተዝናንታችኋል። እስካሁን ድረስ ደግሞ ከቆያችሁና ካያችሁት ቪዲዮ ተመችቷችኋል ማለት ነው። በቀጣይ እንግዲህ እስክንገናኝ በተመሳሳይ ቪዲዮዎች ሰላም ሁኑልኝ። ቪዲዮ ከተመቻችሁ ለመጨረሻ ጊዜ ላይክ ያላደረጋችሁ እስካሁን ላይክ አድርጉ። ለዚህ ቻናል ደግሞ ቤተሰብ ያልሆነ ቻናሉን ይቀላቀል፣ በነፃ ነው። በሰላም ዋሉ፣ በሰላም ደሩ። ይመቻችሁ። ባይ ቻ